ሰው የሆነበት የሚኖርበት ምክንያት ካልገባው በአካል ኖረ እንጂ የነፍሱን ክፍተት በምን ሊሞላው? ኑሮን ለማሸነፍ ሮጦ ቢደርስ ከግቡ ተሳካለት ቢባል ሀሳቡ ሞልቶ እንዲያው ለደንቡ ግን ይሄ አይደለም የህይወት ትርጉሙ። ከማግኘት ይበልጣል ለተፈለጉበት መገኘት በውሉ። ሀብትን ለማካበት ከመባዘን ይልቅ ለምን እንደምኖር በተጋን ለማወቅ። ለምንድነው የምንኖረው እስትንፋሳችን የሚቀጥለው? ዘመን ሲጨመር በእድሜያችን ላይ ለሰራን ጌታ እንድንሰራ አይደል? ለምንድነው የምንኖረው እስትንፋሳችን የሚቀጥለው?